ጁማዓ እሳቸውና ኡመታቸው ለተከበረው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም የነሱን ምዕራፍ እንዲያነቡ አላህ አተመላቸው። ታሪካቸው ዛሬ ይተከሳል። ቀለል አርገህ የምታስበዋል አንተ ትንሽ ይመስልሃል። አርህማን ግን እየሰራ ያለው ሌላ የንሹር ለኩም ረብኩም ሚን ረሕመቲሂ ወቅቶ አላህ ላይ ተመኩ። አላህን እውነት አሉት፣ እውነት ብሎ ጠበቃቸው። አላህ ያሰቡት ትንሽ ነገር ነበር። ሀገር ለውጦ ትውልድ ለውጦ ታሪካቸውን አላህ አተመው። ይሄ የወረደው ቁርአን አላህ ዘንድ ካለው አርሽ ሰሌዳ ላይ የተጻፈን እዛ ተዘግኖ ነው የመጣው። ነብዩ አለይሂ ሰላቱ ወሰላም እንዳሉ ትንሽ ታስባል፣ ግን እውነተኛ አላህን ፈልገው አላህ በደማቁ ይሰፋዋል፣ አላህ ያገዝፈዋል። ቀለል አርገን ያሰብከው አላህ የት እንደሚያደርሰው ግን አታውቅ። ብቻ እውነተኛ ሁን፣ ኢኽላስ ይኑር፣ ጭብጨባ ያታልል፣ ዱንያዊ ንዋይን አትፈልግበት። ታሪኩን አላህ እንዴት እንደሚጽፈው ለሱ ተው። እናታችን ሀጀራ የነብዩላህ ኢብራሂም ባለቤት በረሃ ላይ ኢብራሂም አለይሂ ሰላም ጥለዋት ሄዱ። ለማን ነው የምትተውን አንተ ኢብራሂም? ለአላህ ተባለች። አላህን ተማመነች። ውሃ ፍለጋ ከሶፋና መርዋ 7 ጊዜ ተመላልሳለች። ልብ በሉ ሀጀራ ያኔ በአላህ ተወክላ ሶፋና መርዋ ስትሮጥ ይሄ ሩጫዋ የዚህ የተከበረ ትውልድ ሱና እንደሚሆን ታውቅ ነበር? አታቀማት። ተስፋ መቁረጥ ውስጥ ብሶት ውስጥ ረሃብ ውስጥ ነች። ግን አላህ ዘንድ ተመክታ ነበር። ያን ሩጫዋን የዚህ ትውልድ የሐጅ ፕሮሰስ ውስጥ አላህ ከተተው። ነብዩ አለይሂ ሰላቱ ወሰላም ሰሃባዎቹ ሶፋና መርዋ ተመላልሰዋል። እኛም ሄደን ሶፋና መርዋ እንመላለሳለን። እሷ ስትሮጠው አላሰበችም የዚህ ትውልድ ሱና መሆኑ። አላህ ዘንድ ተመካች። አላህ አልፎ ቆያት። የዚህ የተከበረ ትውልድ የነብዩ ትውልድ ሱና አደረገላት። በረሃ ላይ እኔን ተመክተሽ ሩጠሻል፣ ገና የነብዩ ኡመት ያስታውሱሻል። ቀለል አርገህ የምታስበው ነገር ኢኽላሱ ካለ አላህ ዘንድ እርግጠኛ ከሆንክ አላህ የሚሰራው ነገር ሌላ ነው። ሉጥፉላሂ የጅሪ